እነዚህ ትጥቅ አልፈታም ከተባለበት ጊዜ ጀምሮ ነው እንደዚህ አይነት ነገሮች የሚፈጠሩት። ገባ? ከዛ በፊት ምንም አይነት ችግር ስላልነበረ እሱም አሁን ነው የሕክምና አገልግሎት የተለያዩ 24 ሰዓት ንግዶቹን ሌላ እንቅስቃሴውን ትተን እኮ ነው አሁን ዋና እኔ አሁን አንድ ጥያቄ አለኝ፣ ፐርሰናል የሆነ ጥያቄ። ምንድን ነው እግዚአብሔር ፈቅዶልህ ኢትዮጵያ ገብተሃል፣ ጆከር ገብተህ የፋኖን ትግልም ለሌላ ሰው ስትናገር ስለሰማሁት እዚሁ ላይ ከጠየቀኝ በጣም ጥሩ ነው። እዚሁ ላይ ነው የምጠይቀህ። ለምን መሰለህ ኢትዮጵያ ለፋኖን የምትወድ በአማራ ደም ላይ ቀልድ ማታቅ አማራ መገደሉን የምትቃወም ሰው ኢትዮጵያ ከገባህ ኢትዮጵያ ገብተህ ፋኖን ለመቀላቀል ምንድን ነው ያገደ? እስቲ ዘግበኝ። ለምንድን ነው ያልተቀበለ? በጣም አመሰግናለሁ። አሁን ይህ አጋጣሚ መፈጠሩና ለብቻ ይህ አጋጣሚ በመፈጠሩና ይህን ጥያቄ ልጠይቅ በቤቴ ላይ በመጠየቄ በጣም ደስ ብሎኛል። ለምን እኔ በሌለሁበት ስለወራኸው እንደዚህ ስጠይቀኝ ነው ደስ ይለኛል። በመጀመሪያ እኔ የሚዲያው ምድር ላይ ደርሻለሁ፣ ወርጃለሁ። ያን የራሴ የሆነ ሚስጥራዊ ያሄድኩበትም የራሴ ቁም ነገር ነው የምናገረው። ሚስጥራዊ የሆነ አካሄድ አለ። ስለዚህ እዛ ቦታ ላይ እኔ ስደርስ ምናልባት እኔን የሚወክሉና እኔን የመሰሉ ሰዎች መመለስ ያለብህ አገልግሎትህ የምባልበት ቦታና ደረጃ ስላለኝ ወይ የተመለስኩበት ሚስጥራ ይሄ ነው ማለት ስለማልችል ማብራራትም ስለማልችል ከቻልኩ በውስጥ ነው የምነግርህ። እዚህ ላይ ለሚዲያ ፍጆታ የሚውል ስላለው እኔ አንድ ተሳዳቢ ስለሆንኩኝ ማንንም ልወክል ስለማልችል እንደዚህ አይነቶችን ህዝብ ጋር የተገናኙ ነገሮችን እዚህ ላይ ማውራትም አልችልም። ምሳሌ እኔ ኖ ሚዲያ ላይ ነው ያንተ ስራ እንዴት ሊቀበሉ ቻሉ? ፈርስት ኦፍ ኦል ትግል ማለት እኔ ግለሰብ ነኝ አልኩ። ሁሉም ግለሰብ ነው የምንናገረው። ገብቷል? አዳምጠኛ እኔ አሁን ሚዲያ ላይ ነው ስራ ተመለስ ተብዬ ነው ብልህ ማን ያለህ ልትለኝ ነው? ማን ነው አንድ ተሳዳቢንም አማራ ስደብ ብሎ ያስቀመጠኝ ሰው ስለሌለ እኔ ግለሰብ እስከሆንኩ በራሴ ወስኜ ራሴን በራሴ የመራሁበት መንገድ ስላለ እችን ጥያቄ በውስጥ ብታረቃ ከይቅርታ ጋር ጥሩ ነው ብዬ አስባለሁ። ስለዚህ በውስጥ ይሁን እንጂ በውጭ መግለጫ አላወጣም እያልክ ነው በዚህ ጉዳይ? ይሄ ነጥብ የሚያስጥለኝ ነገር እስከሆነ ድረስ ህዝብን የሚነካ ነገር ማነካካትም መንካትም ስለማልፈልግ እኔ እቆጥባለሁ። ይሁን የማደርጋትንም ነገር ሂሳብ አደርጋለሁ። የምንቀሳቀስባትንም ነገር ነገ እኔ የምናገረውን ነገር ዛሬ የምናገረውን ነገር ነገ መመለስ መቻል አለብኝ። ጥሩ ጃፒ፣ በዚህ ላይ የምትለው ነገር ካለ እኔ አንድ ነገር ልጠይቅ። ዮኒ አንተ ስለ አንተ የቤት ጉዳይ ምን በላ ምን ጠጣ ብዬ ልጠይቅ አልችልም። ገባ? ስለ እኔ ፕሪቫት ላይፍ ራሴ ነኝ። የኔ ፕሪቫት የሚባል የለም። እንግሊዝኛ አስተካክል ወይቶ ፕራይቬት ላይ በጀርመንኛ ነው ማወራ። አይ ጃፒ ነስረዋል። በጀርመንኛ ነው የተናገረው። እንግሊዝኛ አትጎማምድብን። ዮኒ ታው ባክ እንሄዳ። እሺ ቀጥል። በጀርመኛ ወርቄ ግራ ላጋባሽ በዚህ ሀገር አሁን ፕሪቫት ስለሚባል ፕሪቫት ነው። ገባ? አፌ ላይ ስለመጣ እንጂ ፕሪቫት የጂጂን ፒክቸር ስላየ ነው እንደዛ ይመሰለ። ተዋት ጂጂ ባችልም የልጅ ልጆቿን እንኳን በእንግሊዝኛ እሱ በቃ ለፉት እንግሊዝኛውን ለፉት እሱን ተወው። አሁን እሱ አልፈን ግን አሁን ያንተን ባለቤት ጋር የምታሳልፈውን የህይወት ታሪክ አንተ ተዚህ ንገረን ብንል ባለቤትና ፖለቲካ እዛም ደረጃ የሚደርስ ታዲያ ራሱ የሆነ የውስጥ ሚስጥር አለው። ሚስጥሩን ችግር የለም። እዛም ደረጃ የሚደርስ ነገር ስላልሆነ አንድ ነገር እዚህ ጋር ምን አለ መሰለህ፣ ይሄ እኔ በውስጥ የራሳችን እንትን ነገር ስለሆነ እኮ ያንን ነገር ለመናገር እኔ እዚህ ላይ ራሴ ህሊና ስለማይፈቅድ የራሴ ጉዳይ ስለሆነ ምናልባት እኔ በውስጥ ዘግቤ እንዴት ከሽነ እንደምታቀርበው ዘግበሃል እንደ ወንድም እሱ ችግር የለውም። ከሽኖ መቅረብ እንዳለበት ግን እኔ አንድ ነገር ልንገርህ ዮኒ ይችን ነገር ያዝልኝ። እሺ እኔ ኢትዮጵያ ምድር ገብቼ ማንኛውንም አካባቢ መድረስ ባለብኝ ቦታ ላይ ደርሼ እንደማንም ሳልፈራ እንደማንም ሳልበለጽግ በልጽግ ያለው ሳልል የሚባልን ድምጽ ከኔ ሰምተህ የምታውቅ ከሆነ እኔ ኢትዮጵያ ስላለ ፈርቼ ነው ይሄን ለማስተላለፍ የሚባልም አንደበትም ስናገርም በህይወቴ ሚዲያ ላይ ሰምተኸኝ አታውቅም። እንዴት ድገምልኝ አንዴ ለጆከር ምን አለ መሰለህ እኛ የምናወራ አስቀምጣችሁ ልትሰግዱብኝ ነው እንዴ? እኮ ጃፒ አንድ ጊዜ
ጀርመኖች ብዙ አንሰማም። ጃፒ ጀርመኖች ብዙ አንሰማም። ይቅርታ ብዙ ቀውሶች አንድ ጊዜ እኮ የቀኝን እኮ ነው ልመልስልህ። ለምሳሌ እኔ ኢትዮጵያ ገብቻለሁ። ኢትዮጵያ ገብቼ ነበር። ኢትዮጵያ በገባሁበት ሰዓት እኔ ጆከር ኢትዮጵያ ስላለው ነው ብልጽግና ትክክል እየሰራ ነው እንደዚህ እየሰራ ነው የሚባል አንድ ብስ ሰምተህብኛል? በጣም ጥሩ ቢያዩ ደግሞ ትሰራ ነበር። ቀላል ቢያዩ የፈለገ ቢያየኝም የፈለገ አመት አይወለ 11 ወር ኑር ያለው 11 ወር ስኖር ማን እንዴት እንደሆነ ነገሮችን ኦኬ 11 ወር ስኖር አዳምጠኝ ልንገር 11 ወር ስኖር መሀል አዲስ አበባ ላይ ራሱ ልጁ ያመነበትን ቮይሱን አመጣለሁ። መሀል አዲስ አበባ ላይ የሰራሁትን ነገር እኔ ያውቃል። ስለዚህ ያን ነገር አያውቁትም። እሱንማ ተው። በመልክ ማንም አያርፈ በመልክ የሚያውቅ ሰው የለም። የሚያውቁ ደግሞ አንተ የሚያምኑ ሰዎች አንተ የምታምናቸው እነሱም የሚያምኑ ሰዎች እንጂ በመልክ ማንም አያርፍም። ጆካ እሱንማ አትጫወተው። እኔ እሱ ላይ ስደርስ ጃፒ እዚህ ላይ ስደርስ ሚዲያ ላይ ያሉ እንጂ ቤተሰቦቼ እኔ ዛሬ አያውቁኝም። እኔ ከወጣሁ 22 ዓመት ሆኖኛል። እናቴ ራሱ አታውቀኝ። እሱን ነው የምልህ እኮ ዳሴ ገብተዋል። ግን እንዲህ ኦፊሻሊ የሚያሉ ሰዎች ከሆነ ማነው ጌታቸው አሰፋ የሚባለው? ሀገሬና ከሰፈሬ ሰው ከተለያየው ቢያንስ 20 ምናምን ዓመት ሆነ። በቃ 21 ዓመት ጆከር ማለት ሴባ ነው እያልከኝ ነው አይደለም? ጌታቸው አሰፋን ታውቃለህ? ታይቶ አይታወቃል። በልጅነቴ ነው የወጣሁት። በልጅነቴ ለምጠይቀኝ ጥያቄ መልስልሃል። ያ 10 ኪሎ ሲቀውጠው አይቼ እኮ በሳቅ እየሞትኩ እኔ የሰው ስም አትጥሩ። እኔ ባለሁበት የሰው ስም አትጥሩ። ችግር የለም። ምናምን እያለ ስለቀወጠ ግራ ተጋባ። እኔ አሁን ተው ማንም ሰው እኔን አውቃለሁ ብሎ መሰለ። አሁን እኔ ግን አድርጎና ቀሚስ ለብሶ የመጣና ሱሪ የሚለብስ ሰው አታገናኘው። እሺ እኔ ኢትዮጵያ 10 ወር ኑሬያለሁ አልኩ። አዳምጠኝ። 11 ወር ኑሬያለሁ አልኩ። ያንን ስኖር ገብተን የወጣው የምን 10 ወር ነው? ወላሂ 11 ወር ተቀምጫለሁ። አንተ እነ ዳልቻን እነ እንትና ሲያሯሩጥ ነበርኩ። የሙባረክ ሙሰማን ስልክ መሀል አዲስ አበባ ላይ በእጄ ልሼዋለሁ። ይሄንን አይክድም እሱ 1 ሚሊዮን ፎሎወር ያለው። አዎ ግን ቢያየ ኖሮ በአካል ብትተያዩ ኖሮ እንዴት አድርጌ ቀማሁት? እኔ ጋር ነው የተደዋወለ እና በምን ያውቃል? ከአንተ ጋር ቢደዋወል በአይን የማያውቀውን በመልክ የማያውቀውን በምን ሊያውቅ ይችላል? ቦታ ተነጋገርን። መጣ ከኔ ጋር እናወራለን፣ ከጆካ ጋር እናወራለን አይደለም እናወራለን። እኔ መታወቅ አልፈልግማ። ቀጠርኩት፣ መጣ፣ አገኛለሁ አለ። የያዘውን ይዞ መጣ። እኔም ማድረግ ያለብኝን አድርጌ ተለያየን። አለቀ። ሰላም አለይኩም። አሁን መጣ አልኩ። እኔ አሁን ለምን ራሴን አሳውቃለሁ? ፓስተር ለምን ራሴን አሳውቃለሁ? በማያውቀው አንድ ጊዜ ጆከር አንዴ ቅድም ስማ ዮኒ ሊደርስ ይችላል እኮ በማያውቀው ሰው ስማ ዮኒ እኔ ስራዬ ነው በቃ። እኔ መታወቅ ብታውቅማ ተንጠልጥዬ እታሰራለሁ እኮ ፓስተር። ረጅም ዘመን አብራችሁ የተማራችሁ ነው የምትመስሉ። እሺ ጃፒ ቀጥል። እንጥሉ ሊቆረጥ ነው ካላወራው። ቤትህን ፍየል በፍየል አደረጉት። በዓል ስለደረሰ ነው። ቀጥል ጃፒ ካላወራ ጃፒ ሚውት አድርጋል። ምን መሰለህ ሁለታችሁ ብቻ እያወራችሁ እኔን እንደ አምላክ አስቀምጣችሁ የምትሰግዱልኝ ነው የሚመስለው። ገባ? ለሚያይ ሰው ጥሩ አይደለም። ቀጥል። ቅድም ጆከር መሳሪያ አውጥቶ ነበርና ህዝቡ ግራ ገብቶታል። ቪዲዮ ከፍቶ ማለት መሳሪያ አሳየ። ዮኒ ለማሪ ነው ማሪ መሳሪያ ወጣ። ይሄም መሳሪያ ወጡ። አጋጣሚ ምን ተፈጠረ መሰለ ዛሬ ዮኒ እኔ በጣም ስሜታዊ መሆን ጀምሬያለሁ። አሁን ስድብ ስትል ስድብን እንደምንጠቀመው የማንንም መስደብ የማንንም ኦሮሞን ህዝብ እንደ ህዝብ አልሳደብም። ካሁን በኋላ በከፍለኝ ራሱ አልሳደብም። ተመስገን። ሰምታችኋል። የኦሮሞን ነጥብ የምንጥልበት ጊዜና 11ኛው ሰዓት ላይ የምንወቀስበትና የምንከሰስበት ጊዜ ላይ ስለደረስን እንደዚህ አይነት ፖለቲካ እንዲሰራበት ግን ይቅርታ ተጠያይቃለሁ። አሁን እየተይዙ ተምሯል። ለምን ነው ለምንድን ነው ይቅርታ የምጠይቀው? ማንን ነው ይቅርታ የምጠይቀው? በጣም ጥሩ። እንደ ህዝብ አሁን ፖለቲካውን አሁን ለምሳሌ ብልጽግና ህዝብ ለምን ይቅርታ ጠይቋል? እንደ ህዝብ ተሳድቦ መጡ። እንደ ህዝብ ተሳድቦ መጡ። እንደ ህዝብ እኮ እንደ ህዝብ ተሳድቦ መጡ። እኔም እንደ ህዝብ መለስኩ። ግንኙነት
እኔንም ዳር አስቀምጠው የሚሰሩብኝን ስራ። እሺ ጃፒ አውራ ምንድነው አውራ ጃፒ አንተ ኖ አውሩ ግን ሰው ቫይብረታ ሁለታችሁ ፕሪቬት አውራ ፕሪቬት ኧረ አደረቀ ፕሪቬት አውራ በቃ ኖ እኔ ምንም አላወራም፣ ግን ጓደኝነታችሁን ሰው እንዲያውቅ ነው። ኦኬ እኔ እኮ ልጨርስልህ። አሁን ይቅርታ ጠይቃለሁ ወይ ካልከኝ እኔ ይቅርታ ለምን እጠይቃለሁ? ህዝብ እንደ ህዝብ ተሳድቦ መጣ፣ እኔም መልስ ሰጠሁት። አቆመ፣ እኔም አቁሜያለሁ። ህዝብን እንደ ህዝብ የተሳደበው ጀምሮት ከመጣ ይኸውልህ ጀምሮት ከመጣ እኔም አስቀጥለዋለሁ። ገባ አይደለ? መልስ ሰጭ ነኝ እንጂ እኔ ጀማሪ አይደለሁም። እና አሁን በደንብ ስለምታውቅ ሰውዬው ፖለቲካ በመሃል ማለት ነው ጥሎ ማለፍ፣ ማዳመጥ፣ እንደገና ደግሞ ጠላትን መቀነስ ነው ፖለቲካ። ጠላት መቀነስ። አሁን የግለሰቡን መልስ አይደለም ሰው የሚያየው እንደ አንድ አማራም ሆነ ምንም ሆነ እንደ ግለሰብ አይደለም የሚያየው፣ እንደ ህዝብ ነው የሚያየው። ገባ? ለዛ ለግለሰብ የሚመለስና ሙሉውን ስም መጥራት የተለያዩ ናቸው። ይሄንን ቆም ብሎ ማሰብ ጥሩ ነው። ገባ? ህዝቡ ነው ይሄን እኔ ተሰድቤያለሁ ብሎ ያ ማህበረሰብ ሙሉ ይመጣል፣ አንድ ሰው አይደለም። ያንን ነው ማስተዋል ያለበት። ጠላት ደግሞ መቀነስ የምትችለው ምን በማድረግ ነው? እየተስማማ በምትሄደው መንገድ ነው ብዬ አምናለሁ። ለምሳሌ እኔ በተሳደብኩበት ጊዜ ህዝብም ይቅርታ ጠይቄያለሁ። አዎ ህዝብ ተሳድቤያለሁ፣ ይቅርታ ማለት አልነበረብኝም ብዬ ስህተቴን አርሜያለሁ። ዳስወራዴ ይሄድ ይቅርታ ሲጠይቅ እኔ የምከተላለሁ። እሱም ይቅርታ ሲጠይቅ እኔ የምከተላለሁ። ኦፌላላ የሚገረፈው እሱን የእስር ቤት ዜማውን ተው። ያልተረጋገጠ ነገር ና እንደዚህ አይነት ፖለቲካ ትስራ ይሆን ተው። እሺ ጃፒ ስለ መሳሪያ ስላነሳ እኔ ዛሬ እኔና መሀሪ እንዳጋጣሚ ግጭት ተፈጠረና እሱ ሽጉጥ ይዞ አደባባይ ላይ ስለሚያቀባብል እኔ ዛሬ በሸክ መረር አለኝና ቤቱ ላይ ገብቼ መጀመሪያ መሳሪያ ልተኩስ። እብዱ እኮ ሚኪያስ ነው። ሚኪ የሚባለው እብድ ነው እንጂ መሀሪ ዛሬ የአንተ የኔ ኔትወርክን በጣም አስቸግሮናል። እንዴት እንደሆነ አልገባኝ። ጆከር ቤተሰብ ታፕታፕ አድርጉ። ጆከር የኔዎቹ ያ እየቆየ ነው የሆነ ጋር መልስ የሚሰጠኝ ስለምን ዮኒ ራሱ እየመሰከረልህ ነው። አረ ምን ሆነ ነው ወንድሜ? ወደ ራስ ተመለስ ብራዘር። ነቃ ደንገጥ በል እንጂ ይሄ ልጅ ኔትወርክ የለውም። አጀንዳው እየቆየ መሰለኝ የሚደርሱ። አዎ ቀጥል እስቲ ስለ መሀሪ ጉዳይ ዙሮ ለኔ አሁን ዮኒ ሌላውን ነገር ከአንተ ምንም እንትን አልልም። ሌላው ነገር ምንድን ነው? ስለ ልጅቷ ጉዳይ አሁን ውሸት ነው ብለህ የተናገርክበት ነገር በጣም ሁሉንም አማራ አሳሙታል። እሺ ያምጡት። እኔ መረጃ መገናኘት፣ መታረቅ፣ አብሮ መስራት አለ። ትክክል። እኔ አማራ አልተበደለም የሚል እንኳን አማራ አይደለም ሌላውን ዜጋ ጠይቀህ ይነግራል። እውነቴን ነው አሁን እኔ ማለት የፈለኩት ምንም እንትን የለም። የኔትወርክ ችግርማ ዛሬ አለ አልተቻለም። እና እኔ ልልህ የፈለኩት ነገም መገናኘት፣ ነገም አብሮ መስራት አለ፣ አብሮ መብላት አለ። እና ግን እዚህ ሞት ላይ በአሁኑ ሰዓት ላይ አማራ የሚቀለድበት ጊዜ አይደለም። አንተ ውሸት ነው ያልክበት መረጃ ውሸት ነው ያልክበት መንገድ አሁንም ግን ነው። እውነት ከሆነ በቪዲዮ አምጥቶ ማሳየት። የትኛዋ ልጅ በተለይ መረጃውን እኮ እኛ እስከ ጥግ ድረስ እኮ ዮናስ ቪዲዮ በቴሌግራም እኮ ተለቋል ብዙ ነገር። ኧረ እኔ ያመጣልሃለሁ ጃፒ ኔትወርክ ግን ከነ ሙሉ መረጃው ነው ምልክልህ ጃፒ። ያ በቴሌግራም ብዙ ነገር ታይቷል። እሱ ችግር የለው አንተ ስላላመንክበት ግዴታ ልጅቷ ተመታለች። ማን የመታ? ብልጽግና ዮናስ አንተ ስላላመንክበት ግዴታ አልሆነም ማለት አይደለም። አይታችኋል፣ ሁሉም ሰው አይቷል። ስለዚህ እስቲ አንድ ሰው ስታስበው እኔ ልጠይቀኝ፣ ማርኮ እንደዚህ አሰቃይቶ መግደል ትክክል አይደለም። አሁን ያ አይደለም አጀንዳችን። ቆይ እሺ እኔ መልሳ አይ ነካክተው መሄድማ አይቻልም። ግልጽ አድርገ ነው እንሄዳለን። አሁን አልከኝ አይደለ?
ብልጽግና ወይም ደግሞ የመከላከያ ሰራዊት ገደላት። ከገደላት በኋላ ቆራርጦ ስጋዋን ለምን ይዘዋል? ራሱን ለማሰደብ ነው እዛ ላይ ቁጭ አድርጎ የሚሄደው ወይስ ይዟት ነው የሚሄደው? ያደረጉት እነዚህ ያው ያላቸውን ለአማራ ህዝብ ያላቸውን ጥላቻ ለማሳየት ነው። ገባ? ይሄን ያህል ነው የምንጠላችሁ። ገባ? ይሄን ያህል ነው የማንወዳችሁ። የዶክተር አብይ ሚስት እኮ አማራ ናት። ረስተው ከሆነ ምን አለ? የዶክተር አብይ ሚስት አማራ ናት። ኖ ዶክተር አብይ ሚስት አማራ ብትሆንም ይሄ ጴንጤ መንፈስ ተጠናውቷታል። ገባ? የምን አሁን የእርኩስ መንፈስ ተጠናውቷታል። ብራዘር ምን አይነት እርኩስ መንፈስ? ዘግበኝ። ይሄ አሁን ያለው የዘመናዊው ሃይማኖት አለ አይደል? የጴንጤው የብልጽግና ያ ጴንጤው ተጠናውቷታል። ስለዚህ አማራን ግደሉ የሚል መንፈስ አለ። አንተ ጴንጤ ነህ እንደ ዮኒ? እኔ ጴንጤ እኮ አትመስለኝም። የወንጌል ሰባኪ ነኝ ነው የምትለው? እኔ በወንጌል ግን ጴንጤን እንደ ሃይማኖት 30 ሚሊዮን አይደለም እኮ ጴንጤቆስጤ ምናምን የሚባሉት እኮ በጣም ብዙ እንትን አላቸው። አንተ የወንጌል አማኝ ነኝ ነው የምትለው? እኔ ብዙ ጊዜ እንደሰማሁ ቢሆንም ግን ወንጌል አማኝ በሆነም ጴንጤን እያልክ ስትረግጥ ልክ ነው ብዬ አላስብም። እኔ አልረገጥኩም። አብይን መውቀስ የምችለው በፖለቲካ በእናንተ ስር ነው እንዴ? ቆይ ልነግርህ ነው። አብይን መውቀስ የምችለው በፖለቲካው ነው እንጂ በሃይማኖቱ አለ። በሃይማኖቱ ነው። ሃይማኖቱን እኮ ወክሎ ነው የመጣው። በምን አድርጎ ቤት በኩል ሃይማኖቴን ተቀበሉልኝ ብሎ የሰራው አንድ ፕሮፓጋንዳ አለ አብይ። አዎ እኛ መስቀል አደባባይ ላይ ሌላው አይፈቀድም ለጴንጤ ይፈቀዳል ብሎ እየፈቀደ ነው። ለማ መስጊድ ተፈቅዶ የለም መስቀል አደባባይ ፈርተው ግብፅ የሄዱት ለምን ይመስላል? ያሴረውን ሴራ ስለሚያውቁ እኮ። ይህ አማራ ክልል ምናምን የምትለው እንቶ ሁሉንም እርስ በርስ ነው። አሁን የትግራዩ አሁን ከወልቃይት ጋር የአማራ ክልልን ቶ አይባልም፣ ነውር ነው። እንከባበር ወንድም ትቀልዳለህ። ኖ እንከባበራ። እዚህ እኔ ቁጭ ብዬ አማራ ክልልን ቶ አይባልም። ኖ አብይ አህመድ በዚህ ደረጃ አደጋ ላይ ቢሆን በዚህ ደረጃ ችግር ላይ ቢሆን ማለት ኤርትራን ይደፍር ነበር ብለህ ታምናለህ? ማን ይሆን ኤርትራስ በዚህ ደረጃ ጠይቅልኝ። እኔማ ስለማቅ ነው ጃፒ እየመልሰው ይህን ጉዳይ። እሱ ብቻ አይደለም ደግሞ ምንድነው ጥያቄ? ወንድም ጅቦ ጥያቄ አይደለም። ይኸው ግብፅ የሄደችው ኢሳያስ ለምን ይመስላል? ተደናግጠው በምንም ጉዳይ ስለ ኤርትራ ምን አገባኝ ወንድሜ? እኔ የሀገራችን ችግር እኮ ነው ያለብን። የእነሱ ፖለቲካ የራሳቸው ፖለቲካ ነው። እኛ ፖለቲካ ውስጥ ጉዳይ ማንም እንዲገባብን አንፈልግም ብለሽ ኤርትራውያኖችን ግን ይደግፉን እንወዳቸዋለን ትላለህ። ትንሽ አይቀር ብያቃለው ከነበቴ ሲወጣ ሰምተኸኝ ታውቃለህ? ጅቦ ታውቃለህ? ይህንን አንድ ነገር ልንገር። አሁን ብያቃለው ወይ ይደግፈናል አለም። የኤርትራ ፖለቲካ ስለ ኢትዮጵያ ፖለቲካ ጋር ምን አገናኘን? እኔ አሁን ኤርትራ ጋር ጸባለኝ ካለ መንግስት ሄዶ እያወራሁ አይደለም። እኔ እያወራሁ አይደለም። ያው ጆከርም አውራ አባቴ ትንሽ ነጥብ ስለሆነ ብዬ ነው። ይቅርታ ቀጥሎ ነው። ምንም አይነት ነጥብ አታስጥለኝም። እኔ ጆከር መጥቷል፣ አስገባው። ቻርጅ አድርጎ መጥቷል። ቻርጁን እየበሉበት ነው እንደ ጆከርን ምን ሆነው ነው? መንገድ ላይ ስለሆነ አልቆበት ነው። አሁን ጆከር አስተካከልክ? እንትን እየጠፋ ስልኬ ውሃ ቅድም መሳሪያውን ሳሳይ እንዳጋጣሚ እና ልጨርስ ወይስ መሳሪያውን ሳሳይ እንዳጋጣሚ አምልጦኝ እንትን ውሃ ውስጥ ገባ መሰለኝ። ሀሳቤን ልንገርህ ጅቦ። ጅቦ ያውራበት ጃፒ ምንድነው ጥሉ ላይ ሆንክበት? ኖ እኔ አሁን ለምሳሌ አንተ ባልከው ነገር እኔ ምንም ነጥብ አታስጥለኝም። ኤርትራውያኖች መጥተው እኛን ይደግፉን የሚል ፖለቲካ ማንም ሰርቶ አያውቅም። አማራ ለራሱ እየታገለ ነው። ይኸው ጆከር ይመልስላል ስለሱ ጉዳይ። ችግር የለውም። አብይ ነው ሄዶ እታገላለሁ ከኤርትራውያኖች ጋር ብሏል። ሄዶ ይታገል፣ እኛ አያገባንም። እኛን እየገደለን እስከሆነ ድረስ ሄዶ ሲታገል መንገዱን ከፍትለታለን፣ ይሂድ። ከዛ በምን እንደሚመለስ ራሱ ያውቀዋል። ምን ነው ጀነራል ነኝ ያልክ እኛ መንገድ እንከፍታለን ምናምን ያልከው ያለው የምድር ላይ ያለውን ፖለቲካ ነው የምነግርህ ወንድም። ማንም የሚሰማ የለም። ከአብይ ጋር የሚቆም ማንም የለም። ምክንያቱም እየገደለህ ነው። ያንን ነው የምልህ። የቀረውን ደግሞ ኢንጂነር ጆከር ጥያቄው የጅቡቲ ምንድነው የሆነ ጥያቄው ጅቡ ሀሳቡን ይግለጥና ቆይ ስማው ይነግርሃል። በደንብ ይነግርና አስባችሁ ከዛ ወይ ጆካ ወይ ጃፒ ትመልሱ። መንገር ሳይሆን ጥያቄ ነው። ጃፒ እንዲመልስ
አንድ ጥያቄውን ጠይቄ ጃፒን ያፋል። አመሰግናለሁ እድሉ ስለተሰጠኝ። እግዚአብሔር ይባርካችሁ። ኢትዮጵያን እግዚአብሔር ይባርክ። እግዚአብሔር ኢትዮጵያን የበር ባህር ሰጥቷት እኛም ከድህነት አረንቋ የምንገላገልበትን መንገድ እግዚአብሔር ያስተካክል። እግዚአብሔር ይፍታ። እግዚአብሔር ይስጥ ይሆናል። እና ምን መሰለህ አብይ አህመድ ቀላል ሰው አይደለም፣ በጣም ከባድ ነው። ለምሳሌ አብይ አህመድ ወታደሮች በዚህ ደረጃ እየተማረኩና በዚህ ደረጃ እየተገደሉ እየተጨፈጨፉ ከሆነ ያው ይደነግጣል። እንደ መንግስት ከኤርትራ ጋር ፓርላማ ላይ ወጥቶ እንዲቀጥታ የጦርነት አዋጅ አያውጅም። ኤርትራም ተደናግጣ ግብፅ ድረስ አትሄድም። በጣም አብይን እንንቀዋለን። በጣም ነው የምንንቀው፣ ከአቅማችን በላይ እንንቀዋለን። እና በውስጥ ዮናስ አንዴ ፈጣሪን የምታመሰግነው አሜሪካም ስላለ የኢትዮጵያ ዜጋ ያልሆናችሁም እድለኞች ናቸው። በዚህ አጋጣሚ መንግስት አዲስ አጀንዳ ቀርጿል። ይህ በቅርቡ ይፋ ይሆናል። ኢትዮጵያዊ ፓስፖርት ይዞ ኢትዮጵያን በተለይ በዚህ አሁን በሚደረገው ጦርነት ላይ መቼም አይቀሬ ነው። ኢትዮጵያዊ ሆኖ ለምሳሌ አንተ አሜሪካዊ ሆነ አሜሪካን አትክድማ በጎረቤት ሀገር። ኢትዮጵያም እንደዚህ አይነት እንትን እያመጣች ነው። አሁን እኛ አረብ ሀገር የምንገኙ ሰዎችም ጥንቃቄ ማድረግ አለብን። የኤምባሲ አገልግሎት እንዳናገኝ ምናምን ብዙ ነገሮች አሉ። ኢትዮጵያ እስከሆንክ ድረስ ኢትዮጵያዊ ፓስፖርት እስከያዝክ ድረስ ከሀገር ጎን ግዴታ ነው ልትቆም። አይ እኔ ከኤርትራ ጎን ነኝ ካልክ ኢትዮጵያዊ ፓስፖርትህን ነጥቀው አገር አልባ ነው የሚያደርጉ። በጣም ተሰርቶበታል። አንዳንድ ሚኒስቴር ያው ካለኝ ከጌች ጋር ቅርርብነት ነው። ጌች ጋር እንደዋወላለን በጦርነቱ ጊዜ ስለማውቀው ምንም በሀሳብ ባንግባባም የሚያስቅ ነገር አይደለም። እና አብይ አህመድ እንደዋዛ ማየት የለብንም። በውስጣችን ችግር አለ አምናለሁ። አማራ ክልል ሰው እያለቀ ነው፣ ጭፍጨፋ አለ። ትግራይ ክልልም አሁንም ጭፍጨፋ አለ። ታውቃለህ፣ በረሃብ ሰው እየሞተ ነው። አደጋ ላይ ናት ትግራይ ያለች። እና ይህ ሰውዬ ተጋግዘን እንደ ፓርቲ እናወርደዋለን እንጂ አገራችንን አሳልፈን ለባዕድ ሀገር አንሰጥም። ይሄ ክብራችን ነው። የባህር በር የማግኘታችን ደግሞ ቆይ አንዴ እንዲህ ምን ሆነ እስቲ ልጠበብበት። እውነት ነው። አየህ ጆካ እያዳመጠ ነው፣ ዝም ብሎ እየሰማ ነው ፖይንት ለማስጣል። አንተ በመሀል ያንቀሃል ጃፒ። በመስማት ነው ፖይንት አማራኛ ስሜቴ ጃፒ እና ጆከር አይደለም እያልክ ነው። ሲጨርሳ እድሉን እንዴት ብለን እንጠቀምሽ? ጆከር አይደለም እያልክ ነው ጃፒ። አማራ ነኛ ብለህ ፊት ጥምት። ጆከርም አማራ ወንድሜ ነው፣ የአማራ ወንድሜ ነው። ሁኔታ ግን አይመስልም። ቀልድ ካደረጋችሁት በቃ እንውረድ። ቁም ነገር እያወራ እኮ ጃፒ ነው የሚበጠብጠው ጆከር። እኔ ሳልጨርስ ምንድን ነው የምታወራው? አይ እነሱ ናቸው ትክክል ነህ እኮ አንተ ቶሎ ጨርስ እያልከው ነው፣ ግን እነሱ እያወዘጋገቡት ነው። ጠቅላላ አድርግ በለው እኔ አወራው ጆከር እኮ ጠቅላላ አድርግ በለው። የቤቱ ባለቤት እኮ እሺ ጠቅልል ጅቡ። ለማጠቃለል ያክል ኤርትራም ፈርታለች፣ አብይም የልብ ተሰምቶታል፣ የያዘውን ይዟል። ኤርትራም ደንግጣ ግብፅ ሄዳለች። አብይ አህመድም አሰብ ላይ ያሰፈረውን ጦር እንዲህ ነው ብሎ የሀገር ሚስጥር ማውጣት ክልክል ነው። አመሰግናለሁ። በአጭሩ አጠቃልያለሁ። ቴንክ ዩ። እንግዲህ ጥያቄ ሳይሆን ፓስተር ዮኒ እንደሚከተለው እንግዲህ እኔ ስናገር በጥንቃቄ ነገሮችን ህዝብን በማይነካ መልኩ የራሴንም ነጥብ ላለማስጣት ህዝቤንም በማይጎዳ መልኩ ነው የምናገረው። በመጀመሪያ ደረጃ አንድ ማህበረሰብ እየጠፋና እየተገደለ ባለበት ማህበረሰብ እንደ ማህበረሰብ እየጠፋ እየተገደለ ፓስፖርት ምናምን ብለህ ህዝብን ማስፈራራት፣ የራስህን ወገን ማስፈራራት፣ ይሄ ትልቅ ባንዳነት ነው። ለራስህ ማህበረሰብና ለወገን ሳትሆን የራስህን ማህበረሰብ ጭቆና እና ፍርሃት እንዲያድርበት ወደኋላ ኩላሊቱ እንዲማሙሽ ወደ ጀርባው እንዲሸና ማህበረሰብ ላይ እንደዚህ አይነት ተግባራዊ ህዝብን የማይወክል እንደ ግለሰብ አግባብ የሌለው ነገር 2000 ሰው ባለበት ላይ እንደዚህ አይነት ንግግር አላደርግም። እኔ የተቆጠብኩና ለማህበረሰብ የሚጠቅም ነገር ነው የምናገረው። ሁለት ነገሮች ምንም ጥያቄ የለውም። ሁለት ነገሮች ነው የተናገረ። እንደ ፓስፖርት ፈርታ ስለ ኤርትራ እኔ ህዝብ እንደ ህዝብ እንጂ ተገናኝቼ የምሰራበት ወይም አሁን ባለንበት ትግል ግንኙነት አድርገን የምንሰራው ምንም አይነት ስራ
እስከሌለን የማውቀው ይፋ አታጋዮቻችን አመራሮቻችን ይፋ ስላላደረጉን የማውቀውም ነገር የለም። እንደ ህዝብ ይከባበራል፣ እንደ ህዝብ ይከባበራል። እኛ ዛሬ ጃፒ እንዳለው የአሰብ ጉዳይ የኛ አጀንዳ አይደለም። እንደ አሰብ ውሃ እየፈሰሰ ያለው የአማራን ደም ለመገደብ ነው እኛ ትግላችን። እናቶች አባቶች በሰላም ወጥተው እንዲገቡ የብሔር ብሔረሰብ እኩልን ስመለስ ወደ አክቲቪስት የትግራዩ አክቲቪስት ጅቦ እርስዎ እንግዲህ ጦርነትን ወደ ኤርትራ ይጎስማሉ። ዛሬም እንግዲህ ጆሮቻችን ላይ እየሰማን ወደ ኤርትራ ጦርነትን ፈርተው ወደ እንትና ፈርጥጠው ወደ እንትና አምልጠው እያሉ ኤርትራ ላይ መፎክር ያደርጋሉ። የእርስዎን ትላንትም እንደዚሁ ስንሰማ ቆይተን አመሸን። ጠዋት ላይ ከእንቅልፋችን ስንነሳ ግን ምግበ አቶ ጄኔራል ምግበ ከኤርትራ ጋር እንደሚሰራ ከኤርትራ ጋር ሆኖ ኢትዮጵያ እንግዲህ ገዥውን እንደኔኮ ሳቄ ይመጣብኛል። አሁን ፖለቲካችሁ እዚሁ ይጥለፈለፋል። እርስዎ ይህንን ነገር እንግዲህ ሲገልጹ ሰምተናል። ገዥውን መንግስት እንደሚያጠቃ ከመንግስት ጋር ሆኖ በቅርብ ቀን እንደሚደመስስ ቃል በቃል እስከኛው ጥሪ ተደርጎልናል። እና እርስዎ ግን ይሄ ነገር አይምታታበውትም? እንደዚህ ብለው ሲናገሩስ የትግራይ ህዝብ ወደ እርስዎ እንደዚህ በፓስፖርት እና በቁራጭ ወረቀት አንድን ህዝብ ሲያስፈራሩ ለእርስዎስ ችግር አያመጣም? ለማህበረሰቡስ ክስ አያመጣበውትም? ሁሌ ነጥብ እንደጣሉ ግን አይሰለችዎትምን? እንግዲህ አንድ ግለሰብ ነው ሰው ባለበት እዚህ ጋር ከስር ያላችሁ በማክበር እኔን አክብረው ነው የመጡት። እኔ ቤት ያሉት ጅቦም ጃፒም ጆከርም ስድድቡን ከታች አቁሙና መስማት ያለብን እንስማ ፕሌስ። ይደብራል። ሀሳባቸውን ይግለጹ። በፔጃቸው እንደፈለጋችሁ እርገጧቸው፣ ስደቧቸው። እኔ ፔጅ ያላቸው ወንድምናቶች ሞዴሬተር ካለ ሞዴሬተሮች ያስወጧቸው። እኛ ኮመንት ላይ ጆከርንም ጅቦንም ጃፒንም ፕሊዝ አትና እኔን መብታችሁ ነው። በኮሜንት ችግር የለውም። ዮኒ እኛ የለባቸው ነው እንሰደብ። ይደብራል። ደስ አይልም። እኛ እንከባበር፣ አናያቸው። ሞዴሬተር ያላቸው ይቆጣጠሩ። ሚጥሚጣዬ ሚውት አርግልኝ። ፍየል ገለመሌ ገለመሌ አርገው የሚመጡ ሚውት አርጉ ፕሊዝ። ጥቅም የለም። በመሀል እኮ አውቆ ነው ጃፒ አየ እኔ አስቤ እንኳን ሳረግ እንዴ ነው አረባ እኔ እንኳን አረባ ሀገር ለቅቅ ያለው እንዴ ነው አረባ ሀገር ነው የሚኖረው። ምን አረባ ሀገር ምን ችግር ጆከር ከብዷችኋል። እኔ ራሴ ገርሞኛል። ጆከር ስማርት ጭንቅላት እኔ አሁን ሀሳቤን ልጨርስ አሁን አታቋርጠኝ። ተመስጠን እየሰማን ነው። በእውነት ሰሞኑን አንድ ትልቅ ነገር አለ። ዮኒ ምን አለ መሰለ፣ ተጠማምደናል ስለ በመሰዳደብና በመተቻቸት ቤት ተከፍቶ ፎቶ በመዘቃዘቅ ሳይሆን ሀሳብ በሀሳብ በመፋጨት የአሸናፊነትን የበላይነትን ለማሳየት ሁላችንም ተያይዘናል። እኛ አማራን እንደ አማራ ነው የምንቆመው። ኢትዮጵያን እንወዳለን፣ እናከብራለን። እናት እያለቀሰች ነው። እናት ያለቀሰችባት ሀገር ሰላም አትሆንም። የእናት እንባ መጠረግ አለበት። የማን ነው ትግሉን እየመራ ያለ? ይህንን አማራ ነው። ማንን ይዞ? መላው ብሔር ብሔረሰብን ይዞ። ገዢው መንግስት ወደ የት እየሮጠ ነው? ወደ አሰብን ቀይ ባህርን እናገኝ እንበል። እንደው ይሆን ቀይ ባህርን ስናገኝ የአማራ እናት እዚህ እያለቀሰች፣ የደቡብ እናት እዚህ እያለቀሰች፣ የጉራጌው እናት እዚህ እያለቀሰች፣ ህዝብ እንደ ህዝብ እያለቀ፣ አማራ ከኢትዮጵያዊነቱ ተነጥሎ እየተገደለ እየተጨፈጨፈ ከኢትዮጵያዊነቱ ማማው ወርዶ ማንኛው ለማንኛው ህዝብ ነው ቀይ ባህር የሚመለሰው? አገልግሎትስ የሚሰጠው ለማንኛው? ለዛፉ ነው? ለእንጨቱ ነው? ወይስ እኛ ማናውቃት ኢትዮጵያ የደረቀ እንጨት አላት? ወይስ ውሃ አጣች? እንዲችን መልስ ትመልስልኛል? ለማህበረሰብ አገልግሎት ነው? ለህዝቡ አገልግሎት ነው? እሺ። ወይስ የደረቀ ቦታ አለን? እሱ ላይ ብትመልስልኝ ጥሩ። እኔም ደግሞ ምንድን ነው መሰለ ለሰይ አማራው 4 ኪሎ ገባ። ያ ፋን 4 ኪሎ ገባ እንበል። 4 ኪሎ ላይ ይህን ብልጽግናን አወረደ። ይህም በደንብ ሪከርድ አድርጉ ቤተሰብ።
4 ኪሎ ገባ። ፋኖ ብልጽግናን አወረደው። ከዛ በኋላ ህዝቡ የባህር በር እንደሚያስፈልገው መቼም ድፍን ኢትዮጵያ ያውቃል። ስለዚህ 4 ኪሎ ከገባ በኋላ ምን አይነት ውሳኔ ነው ለህዝቡ የሚወስነው? ፋኖ ምን ብለህ ታስባለህ? እስቲ ንገረኝ። ጥያቄ ኖረዋል አይደል? የኢትዮጵያ የባህር በሩ ላይ ደግሞ ኢሳያስ የሚሰጥ እንዳልሆነ በግልጽ የምናውቀው ነገር ነው። በኢትዮጵያ ላይ ብዙ የተሞከረ ነው፣ ኢሳያስ አይደለም። ስለዚህ በዚህ ላይ ምንድን ነው ሊያደርግ የሚችለው? እስቲ ንገረን። በጣም እንዳንድ እኔ አሁን ግለሰብ ነኝ። እንደ አንድ ግለሰብ ይህን ጥያቄ ስታቀርብልኝ በጣም መልካም። እኔ የምመልስልህ ቆንጆ ጃፒ፣ እኔ ጠይቀው አባቴ አንድ ጊዜ የቀረኝን ነገር አንተ ታስተካክለዋለህ። አንድ አይነት ሀሳብ ስላለን አመሰግናለሁ። ስለዚህ ጅቦ ተው፣ ለእኔ ነው እኮ አማራ ዛሬ ይህን ትግል አጠናቆ የብሔር ብሔረሰቦችን እናት እንባ ከጠረገ በኋላ የ4 ኪሎ ጥያቄ በምን አይነት ጥያቄ ላድርገው? አግባባዊ ባለው መንገድና እነሱንም ህዝብ በማይነካበት ጦርነት በሌለበት ሰጥቶ መቀበል። እነሱም ከኢትዮጵያ የሚፈልጉት ነገር ሊኖር ይችላል። እኛም እንደዛው ህዝብ ለህዝብ በተፋቀረበት አግባብ ባለው መንገድ ሊፈጽመው ይችላል። ለምን ጦርነት በጦርነት ከተባለ ኢትዮጵያ ደቃለ፣ ኢትዮጵያ ፈርሳለች አለች አትለኝም? አሁን እናት እያለቀሰች፣ እናት በየቦታው ጥቁር ለብሳ እያለቀሰች ሰላም ናት ኢትዮጵያ፣ ኢትዮጵያ እንደዚህ ናት፣ ኢትዮጵያ ዛሬ እናቶች እየሳቁ ነው፣ ሁሉም ሰላም ነው አትልም። ይሆን ያትደንግጥ። እኔ ኢትዮጵያ ፈርሳለች ስለ የለችም እያልኩ አይደለም። ሀገሯ አለች። ህዝቧ ግን ቀንሰዋል። አሁን ከአማራ የቀነሱትን ደግሞ ይፋ ይሆናል። እንደየቀናነሱ ህዝብ እናት እያለቀሰች ነው። አግባብ ባለው መንገድ ሰጥቶ መቀበል በሚለው ነገር ተግባብቶ ይህንን ወደ ቀይ ባህር ጥያቄ በዚህ መልኩ ጥያቄ ሊነሳ ይችላል። እነሱም ይህንን ቢታ የላቸው። ለምን ካልከኝ ለምን ካልከኝ ጅቦ ረፍ እስኪ እንዴ ስነስርዓት ተወያይተን ዮኒ ይቆያል። ትቸኩላለህ። ለምን ካልከኝ ዮኒ ለምን ብለህ ከጠየከኝ ትላንት ጋቢ ለብሶ መሀሉ ላይ ለጋ ቅቤ ተደርጎለት ምናልባት ኢሬቻን ያከበረው ኢሳያስ አፈወርቂ አልነበረም? በሰላም ተገናኝተው በሰላም ኢትዮጵያ ገብቶ ድንበርን አፍርሰው በሰላም ገብቶ ተወያይተው ስለ ኢትዮጵያም ጉዳይ መድረክ ላይ ሁሉ ቁጭ ብሎ ተዘፍኖለት ሁሉ ነገር እንግዲህ በሰላማዊ መንገድ ከሆነ ኢሳያስም የማይስማማበት መንገድ አለ ብዬ አልገምትም። መጀመሪያ ግን አሁንኛ መላው ብሔር ብሔረሰቦች ተነስቶ እናቶች እንባ መታበስ አለበት። ገዢውን ዛሬ ላይ እያባላና እያጋደለ ከውጭም ኃይል ጋር ከውስጥም ኃይል ጋር እያበጣበጠንና እየበጠበጠን ጆከር ሷር ኪሎ ላይ የተቀመጠው አሁን እምቢ አለ ልበለ። አሁን ለምሳሌ መለስኩት እንትና እምቢ አለ። ምክንያቱም ለመጠቀም ብዙ ጊዜ ኢሳያስ ፈቃደኛ አሁን አንተ ያልከኝን ኢሳያስ እምቢ ይላል እያልከኝ ነው። ቆይ ጅቦ ተውጭ ኢሳያስ እንዲ ይላል። ሰው እንዳታስገባ የኛን ጉዳይ እንጨርስ። በእናት ዮኒን ይልጠይቅ። ጅቦ በእናት የጻለ ጨዋታ አታርግ። በእናት ጅቦ ጆከር ይጠይቅ ይችላል እንዴ? መብቱንም አይነፈግም። ይሄ ነፃነት ፔጅ ነው። ጠይቅ ጅቦ ሻም ይጠይቅ እንጂ ጠየቁ። ደስ ብሏችሁ ነው መመለስ ያለባችሁ እኮ ጥያቄው አንድ የፈለከውን ብትጠይቅ ጅቦ። ጆከር በጣም እኔ ገርሞኛል። ስማርት የሆነ አይምሮ ይዞ ነው የቀረበው። ጃፒ የምጠይቀው ጥያቄ ጆከር እንደ ጆከርነቱ እንደ አማራነት አይደለም። ጃፒ እንደ ጃፒነቱ ነው የምጠይቀው። እሺ እንደ ግለሰብ ነው የምጠይቀው። እንደ ግለሰብ አዎ፣ ይሄን ጥያቄ የግለሰብ ጥያቄ አሁን ስለ ሚስት እንደነች ብለህ ልትጠይቅ አትችልም። የግለሰብ እኮ አዳም አይደለም። እስቲ ስማው ጥያቄውን መጀመሪያ ጃፒ ሰምተህ መልሳለሁ አልመልስም ማለት እኮ መብት ነው። ጃፒ ማንን ነው የምጠይቀው? ይኸው ጆከር ሚውት አድርጎ እየሰማ ነው። ከሁለት አንዳችሁን ይጠይቃል። ስም ይጠራል። ሁለቱንም እጠይቃቸዋለሁ። የሁለቱንም ስም አመለካከት እየጠራ ይነግራቸዋል። እኔ ዮኒ አክብሬ እያደመጥኩ ነው፣ ግን ያስጠላል። እንደዚህ ሀሳብ መካከል ላይ ጠይቀኛል። ትልቅ ነጥብ አለ እዛ። ይሄን ትልቅ ነጥብ ጥዬ መውጣት ስላልፈለግኩ ነው። እኔ መቀልድ አልፈልግም። የቀልድ ዘመንን አሳልፈናል። ጅቦ ቀልድ ገና እየጀመረ ስለሆነ ክቡር ጅቦ ዮኒ አንተ የጠየቀው ጥያቄ ስለ አሰብ ጉዳይ ነው አይደለ?
ስለ አሰብ ጉዳይ አሁን መጨረሻ ላይ እኔና እሱ ደርሰናል። ምን አለ ሚዩት ብታደርጉ ምንድነው ያለ መሰለህ ካገባኝ ጥያቄ አለኝ ብለህ እድል ጆከር ያለው ከገባኝ ይገልጽልኛል። ጆከር አካሄዱ እኮ እንዴት መሰለ አሁን እድል ስትሰጠው እኔም ጥያቄ አለኝ ብሎ ለኔ ይጠይቀኝ እንጂ በአንተ መካከል ላይ ገብቶ ነገሮች እንዲቆራረጡና ጫጫታ እንዲሆን አያደርገው። እሱ ምክር ስጠው። እሺ ምክር ሰምታል። ዛሬ እምቢ ቢል ኢሳያስ እምቢ ቢልስ አማራጩ ምንድነው? ታንክ አማራጭ አሁን ሰጥቶ መቀበል በሚለው ነገር ላይ ስንነጋገር ኢሳያስ እምቢ ቢልስ ቆይ ልመጣለት ነው። ትላንት ለምን እምቢ አላለም? ተሸክመው አዲስ አበባም ኢትዮጵያ ሲያስገቡ ትላንት ለምን እምቢ አላለም? ትላንት ማለት እምቢ የሚልበት ምንም አይነት በፍቅር ከሄድክና ትላንት በምን ስምምነት ነበር? ጆካ የናታቀም እንዴ መንገድ ሁላ 7 ኪሎ ሜትር ኢሳያስ አፈወርቂ ትላንት ኢትዮጵያ ገብቶ ጋቢ የለበሰ ሊሰራ ነበር የተፈለገው። እሱ ደግሞ ያንን አልተቀበለው። መሪ ከሆንኩኝ እንደ መሪ መስራት እንጂ በእናንተ ስር ሆኜ የእናንተ መሪ ሆኜ አዛዥ ሆኜ በእናንተ ስር እየተቀበልኩ አልሰራም የሚል ነው። ያ ጊዜ ደግሞ ባንኩንም ታንኩንም ይዘውት ሄዱ። በደንብ ይዘው ሄደው ምንም አታመጣም። እንዲሁም መከላከያ በእነሱ እናመሰግናለን። በቃ ስለዚህ አሁን ትላንት ጠየቀኝ ልመልስ። ታንክ ዩ። ስለዚህ ምንድነው ያንን አደረገ። በዛ ሰዓት ከማን ጋር ጸበኛ እንደሆነ አቅም ማግኘት እንደሚችል ዶክተር አብይ ያወቀ ፖለቲከኛ ነው። ስለዚህ ከህወሓት ጋር ለዘመናት ሳንክሽን ያስደረገበትን ኤርትራን ኢሳያስ አፈወርቂ ጠላቱ ማን እንደሆነ ያውቃል። ህወሓትን የፈለገው ጌም ኦቨር አለ ከሱ ጋር አንዱ ዘን ስለዚህ የሌላ ሀገር ዜጋ አስገብቶ የትግራይን ህዝብ አስጨፍጭፏል እያልከን ነው። በዛ ጊዜ አቅም በሌለ ጊዜ አሁን ለጥፋት አይደለም ለቀና ነገር እኔ ሳወራ ለምንድን ነው የማሰሙት? ከጠየቃችሁኝ በኋላ መስማት በጣም ጥሩ። አዎ የሌላ ዜጋ ለምን ሆነ ከሴጣንም ጋር ሆነን ብላችሁ ማንም ሰው ህወሓትን ለመጣል ከሴጣንም ጋር ሰራለው ሲል የነበረ ነው። መዋሸት አይቻልም። ማንም መፈክሮች ጥግ ድረስ የአበሻ መፈክር የነበረው ህወሓትን አይደለም ከንትን ከሴጣን ጋር ሆኜ እሰራለሁ ሲባል የነበረ። ስለዚህ ከሴጣን ለምን ኦነግ ሲገባ እዛ ላይ ከምትሄድ በፊት አሁን ኦነግ ሲገባ ግንቦት ሰባት ሲሰለጥን ምን ሲሰለጥን ለምን ከባዳ ጋር ሆናችሁ ሰራችሁ አይባል። አሁን ሰልጥኗን ኤርትራ ላይ ፖለቲካውን እኔን ማነጥብ ከባድ ነኝ አባቴ። ማነጥብ አልጣልክም፣ ግን እውነት ተናግረሃል። እውነቱን ልነግርህ። ስለዚህ እንደዛ ከሆነ አሁን እየመጣልኝ እኮ ነው ነው። ቆይ በደንብ ልምጣልህ። ስለዚህ ግንቦት ሰባት የውሸት ስራ ነው የምትለኝ ለምን? ከባንዳ ጋር ነበር ከጠላት ጋር ነበር። ኤርትራ ጠላታችን ናት፣ ወይም ኤርትራ የሌላ ሀገር ናት። ኦነግ ሲሰራ ግንቦት ሰባት ሲሰራ ሌላውም ደግሞ የትግራዩ ሲሰራ እዛ የሲዳማ ነፃ አውጪ አብሮ ከኤርትራ ጋር ሲሰራ ባንዳ ናቸው ከባንዳዎች ጋር የሰሩት ብለህ መናገር ነበረብህ። ሴም ዊዝ አብይ ዶክተር አብይ ሲሰራ አቅም በሌለው ምንም በሌለው ሰዓት የሆነ ሰው ተደግፎ ካልሰራ እነዚህን ሰዎች ማሸነፍ አይችልም ነበር። ስለዚህ እንደፈለጉ ኢትዮጵያ ላይ እንደፈለጉ ሲሆኑ ትግራዋይ እየሰማ ድፍን ትግራይ አይደለም አታስረዝመው። ትግራይ ሌላ መርና አሁን መልሱ ላይ እኔ ጥያቄ መልስ ላይ ስለሆንኩኝ ጆከር ስለዚህ በደንብ ብትሆንም ለምን እንደገባ አብይ እንዴት አድርጎ ጨዋታው የሚያንጫጫው ቤተሰብ እኮ ኦኬ ያ ነገር ጃፒ ቆይ አሁን እኔ የለን ነገር አልከኝ መለስክልኝ ይሄ ነገር መለስክልኝ አይደል? ለማጥፋት ለጥፋት ሲሉ ተስማምተዋል። ማንም ለቀና ነገርም ከጥፋትም ለመገለል ቆይ አዳምጠኝ። ለጥፋት በዚህ ልክ ቅቤ መቀባባትና ጋቢ መጣጣል ከደረሱ ለመልካም ነገር ደግሞ ሰጥቶ መቀበል በሚለው አልስማማ የሚልበት ምንም አይነት መንገድ የለም። እሱም የራሱን ጥቅም ነው የሚያስኬደው፣ አንተም የራስን ጥቅም ነው የምታስብ። ህዝብህንም ማስከብረ ወገንህንም ሳታስነካ የሰው ማህበረሰብ ሳትነካ እንደ ጎረቤት ሀገርነት ሰተህ ትቀበላለህ። አልሰጥም ማለት የት ነው ያለው? ኢትዮጵያ አለ
የት ነው ያለው? አልሰጥም እኮ አለ ሰው። አልሰጥም በእልክ ኦኬ። አብይ ዛሬ ጥያቄ የጠየቀበት መንገድ እንዴት ነው? ለምን ትናንት ሲገባ ይህንን የትግራይን ጉዳይ ካጠናቀቁ በኋላ የትግራይን ጉዳይ ካጠናቀቁ በኋላ ለምን የባህርን ጥያቄ ለምን ጥያቄ አላነሳም? ለምን ዛሬ ይህችን ጥያቄ አነሳት? እኔ አንድ ጥያቄ ልጠይቅ። ዛሬ ነው የኢትዮጵያ ጉዳይ የባህር በር ትዝ ያለው። አንተ እስኪ ጥያቄ ሳይሆን ኤርትራ ጋር ስምምነት ባደረገበት ሰዓት ለምን አልጠየቀም? አይ ጆከር እድል ስጠው እስኪ ለጅቦ እስኪ አንተ አሁን ዮኒ በተናገረው ነገር ላይ የአብይ አህመድ ከኤርትራ ዮኒ ይመልስልኛ። ለምን ያን ጊዜ ለምን እችን ጥያቄ አላነሳትም? በጣም ጥሩ። አብይ ለምን እችን ጥያቄ ለምን አላነሳትም? ያን ጊዜ ጠይቋል። ዛሬ ነው የባህር በርነቱ ትዝ ያለው። እሺ ወዲያችን እንደዚህ እየመጣልን እየመለስክልን ስላለ ነው። ዮኒ በቤት ላይ እንደዚህ ነው፣ ግን ተጠንቀቅ። አረ አታስብ፣ በሱ ብቃትና ጥራት አታስብ። በስነ ስርዓት ገና ከጀመሩ ጊዜ ጀምሮ ዶክተር አብይ ስለ አሰብ ጠይቆ መንገድ ተሰርቶ 70 ኪሎ ሜትር ድረስ ሰርቷል። በሰላም አደርገዋለሁ ብሎ ከኢሳያስ ጋር ተስማምተው ወረቀት ላይ አላሰፈሩትም። እንደ ትልልቅ ሰዎች እንደ ሕፃን ሳይሆን እንደ ሀገር መሪዎች ተነጋግረው ምንም ችግር የለውም ኢትዮጵያ መጠቀም ትችላለች ብሎ ቃል በቃል ገብቷል እና ተነጋግረዋል። ይሄ ጉዳይ የሚያሳስብም አይደለም ተባብለዋል። ኦኬ መንገዱን አሰራው። መንገዱን አሰርቶ ዶክተር አብይ 70 ኪሎ ሜትር የተሰራውን መንገድ ምን መድረግ አልተቻለም? ስለ ማንኛውም ነገር ላይ ምን ሆኗል? ይሄ በጭራሽ አላደረገውም አለ። እያቆየ መጨረሻ ላይ ያው በምታየው መንገድ ምንም አታመጡም አይነት ነገር ይዞ መጣ። ሰው ዳበን ሳይድ ምን ሆነ? ያ ነገር ሲሆን አይ እንግዲህ በጸባይ እምቢ ካልክ እኛ አቅሙም አለን ችሎታውም አለን በምንችለው ነገር እንመጣብሃለን። ይሄ ዮኒ ነገሮችን ሁሉ አታስቀይሳቸው። ነገሮችን ሁሉ ከምታስቀይሳቸው ሙሉ በሙሉ አጀንዳው ትላንት ስምምነት አድርገው የገቡት ትግራይን ለማጥፋት ነው። ዛሬ ደግሞ ስምምነት አድርገን አማራን ካጠፋን በኋላ ነገሮች ይቀጥላሉ በሚለው ነገር ስምምነታቸው እዚህ ላይ ነው። አሁን የአሰብ ጉዳይ አልተነሳም። በዛ ሰዓት የአሰብ ጉዳይ አልተነሳም። የባህር ጥያቄም አልተነሳም። እሺ እኔ ልጠይቅ፣ አዳምጠኝ። ኖ ጠየቀኝ፣ መለስኩ። እኔ ሀሳቤን ልጨርስ። ኖ መልሰልኛል። ስለዚህ እኔ ደግሞ ሰፋ አድርጌ የጠየቀኝን ነገር ልመልስ እኮ ሰፋ አድርጌ እችን ልመልስ። ዛሬ ትላንት ይህ ጥያቄ አልተነሳም። ዛሬ ግን ይህ ጥያቄ የተነሳበት ምክንያቱ ምንድን ነው? ሞከረ። አማራ ክልል ላይ ያለውን ልዩ ኃይሉን ሆነ ትጥቅ እንዲፈታ ጠየቀ። ዛሬ አማራን እየገደልና እየጨፈጨፈ ባለበት ጊዜ ራሴ ማዳን አለብኝ ብሎ ሲወጣ ማንሳት ያለበት ጥያቄ ዛሬ ላይ ነው። ዛሬ ላይ ይህችን ነገር ሲያነሳ አማራው ደግሞ በአንድ አልሆንም እንደ ትላንቱ ባንዲራን ተሸክሜ ኢትዮጵያዊ ነኝ እየሞትኩኝ እናት አባቴ እየሞተች ወደ ኤርትራ ዘምታለሁ የሚል ስነ ልቦና እንዲኖረው እና በዚህ ልክ ጫጫታ እንዲነሳ ነው። ዛሬ እኛም ራሳችንን የምናስከብረው ራሳችን፣ የትኛው አማራ ነው ሞታችንን የምንታድገው ራሳችን። ማንም ኢትዮጵያዊ፣ ማንም ቄስ፣ ማንም ሼክ ወጥቶ እየጮኸልን ስላልሆነ በዚህ ጊዜ ላይ ገባኝ። የትኛው አማራ ነው ከጎኔ ቁምልኝ ያለ? የትኛው መንግስት ነው? የኢትዮጵያ መንግስት የአማራ ህዝብ በዚህ ጉዳይ ከጎኔ ቁምልኝ ያለው መንግስት የትኛው ነው? አንሰሚ ምንድነው? ከጎኔ ቁምልኝ ምን አይነት አማራ ከጎኔ እንድትቆምልኝ፣ የአማራ ፋኖ እንድትቆምልኝ፣ የአማራ ፋኖ ካጠገቤ እንድትቆም እፈልጋለሁ ያለ መንግስት የቱ ጋር? ምሳሌውን አሁን እኔ ምሳሌውን ነገርከኝ። ትግራይን ለማጥፋት ነው ስምምነት አድርገው የገባ ኢሳያስ አልከኝ። ይሄን ስትለኝ ለኔም ስምምነት አብይ ሂዶ ህወሓትን ትግራይ አልተባለ እኮ ህወሓት ለማጥፋት ነው ትግራይ ላይ ህዝብ ላይ ነው ተዘመተ። እሱ ስለሱ አያገባኝ ማጭበርበር አይቻልም። ህወሓትን ለማጥፋት ወደ ትግራይ ህወሓት ነበር የሚያዘው። ያንን ካደረገ አማራስ ላይ እንደማያደርግ ምን ማረጋገጫ አለ? በጣም ህወሓትን ማረጋገጫ የልንገራ እነሱ ስላደረገ እኛ ላይ ስላለማድረጉ ምን ማረጋገጫ አለ? አማራ የሚያጣላው የወደብ ጉዳይ የለም ማለት አማራ ክልል ላይ ይሄን ወደብ ልውሰድ ብሎ መንግስት የሚመጣበት ምክንያት የለም። አማራን ይሄን ነገር ላድርግብህ የሚል የሚያመጣው መንግስት ምንም አይነት ጥያቄ የለም። ከአማራ ጋር የሚያጋጨው ምንም አጀንዳ የለው።
ደዝነት ምንም አማራን ሊያጋጨው የሚችል አጀንዳ ስለሌለ ተመልሶ አማራ ጋር ይመጣል ብሎ ማሰብ ያው በምን ምክንያት ነው ከአማራ ጋር የሚጋጨው? ምን ምክንያቱን ስጠኝ። ምንም ምክንያት የለውም። ምንም ምክንያት በሌለው ምንም የሚያጣላ ነገር ሊፈጠር አይችልም። የወደፊቱን ዝናን ምንም የሚያፋጭ ነገር የለውም። ምክንያቱም አብዛኛው ኦሮሞ ካየው ወይም የደቡብ ልጅ ካየው በራሱ ክልል የሚኖር ህዝብ ነው። ሊያጋጨው የሚችል ምንም ነገር የለም። በስልጣን ከመጣ ኦፍኮርስ በስልጣን ከመጣ ማንም ይጋጫል። አፍሪካ ላይ ነው ያለ ነው። የአፍሪካ 34 ዓመት ኢሱን ብታየው እስር ቤት አግሯቸው ራሱ ነው የሚመራው ሀገሪቷ። እኛ እኮ በስልጣን ላይ እኮ አልመጣም። ስለዚህ አማራ ተጎድቻለሁ አብሶሉትሊ ይስማማል። አሁን እኮ ተቃውሞ ያደረገበትን ህዝብ ላይ ነው ሄዶ የተደበቀ እንጂ አማራ ነው አብይን ስልጣን ላይ ያመጣው። ይሄን ነገር አትክደውም። ዛሬ ለዚህ ያበቃው ራሱ በራሱ እጅ የሰራው አማራ ራሳችን በራሳችን እጅ ነው እየተገደለ ያለ። አማራ ሆኖ ስልጣን ላይ አማራ ተቃውሞታል። አብይ ወደ ስልጣን ሲመጣ አማራ ተቃውሞታል ወይ? ኖ አማራ ላይ ያመጣው ስትለኝ እንድዘግበኝ ፈልጌ ነው። መንገድ ሲዘጋ የነበረው ቄሮ ህወሓትን አላፈናፍን ያለው አዳምጣት። የኦሮሞ ደም ኔትወርክ ይቆራረጣል መሰለኝ እሱ ጋር የሚደርስበት ሰዓት። ራሱ ስልጣን መያዝ የሚችለውን አሳልፎ ሰጥቶ ለሰው ሰጠ ትለኛለህ። ዮኒ እኔ ልንገርህ፣ እኔ ውጤ ነው በጌታ ቄሮ መንገድ ሲዘጋ የኦሮሞ ደሜ ነው ብሎ አማራን የተነሳው ግን መልሶ መጥተው የሚገሉት መሳጥረው አማራ ክልል ላይ ገብተው የሚያጠፉት ብሔር ብሔረሰቦች ናቸው። ብልጽግና መንግስት ነው እንደ መንግስት ጠይቀው የኦሮሞ መንግስት ነው እኮ የምልህ። ግን መንግስትንማ መንግስት ብልጽግና አማራ ክልል መጥቶ የሚያደርገው ነገር ልክ ነው አልልም። ኢትስ ናት ራይት ልክ ነው የሚል ነገር የለኝም። ግን እንዳልኩ እንደ አንድ መንግስት ካሰብከው ለእኔ ትሬት ነው ካልኩኝ የሆነ ሊወጋኝ እየመጣ ነው ብዬ ካሰብኩ እዛ ቦታ ላይ ቀድሜ ይገኛል። እንደ አንድ መንግስት አስባ እንደ መንግስት ካሰብከው እኔ ነው እወጋለሁ 4 ኪሎ ገባለሁ ካልከኝ አንተ ቦታ ድረስ የምመጣው ጥያቄው አንተ ለምንድን ነው የከበደ? አሁን የትኛው ጥያቄ? ከኤርትራውያኖች ጋር ኤርትራን አስገብቶ የትግራይን ህዝብ ተዋግቷል። ህዝቡን ገሏል። ህዝቡን አይደለም ከህወሓት ጋር ነው ተብሎ ህዝቡን ነው የገደለው። ነገሩማ ህዝቡን ተገድሏል። የስ ህዝቡ አልተገደለም አልልም። ጄኖሳይድ ነበር። ህዝቡ ላይ ነው ድሮ ሲጥል የነበረው። ጄኖሳይድ ፈጽሟል። እኔ ዛኔ ለምን አላልክም ብያለሁ። አላልክም። ለምን ተዋሻል? አንተ የት ታውቀኛለህ? ከመሆን በዛ ጊዜ እያንዳንዱ ጮቤ ሲረግጥ የነበረ እንጂ እሱን ጄኖሳይድ ፈጽመዋል እያልኩህ ነው። ትክክል አላልክም። ስለዚህ ይህ መንግስት አሁን ደግሞ የአማራ ህዝብ ላይ ጄኖሳይድ እየፈጸመ ነው። ቀጣይ ማን ላይ እንደሚፈጸም ማናችንም አናቅም። ምን አይነት ተልእኮ ይዞ እንደመጣ አናቅም። አጥፍቶታል። የትግራይን ህዝብ በጣም ጨፍጭፎ አጥፍቷቸዋል። አሁን እኔ ያልገባኝ የትግራይ ልጆች አንተም አብረህ መንግስትን ስደግፍ ነበር በዛ ሰዓት። አዳምጠኝ ሊሆኒ ነው ሁላችን የራስን መንግስት ላይ አትለጥፍ። አብረህ ከነበርክ አብረህ ነበርክ። ጥፋተኛ ነኝ በል መጀመሪያ እንደማመጣ ለምን ያንተን ነገር መንግስት ጋር ትለጥፋለህ? አብሮ ሲተባበር የነበረ የኢትዮጵያ ህዝብ ጭምር ነው። የትግራይ ህዝብ ላይ ጄኖሳይድ ፈጽሟል። ገባ? ሁሉም ይጠየቃል። ገሏል፣ ጨፍጭፏል፣ አጠፍቷል። ገባ? አሁን አንተ ብትለኝ እኔ ትግራይ ክልል ላይ አልተዋጋውም። መንግስት ነው ትግራይ ክልል ላይ የሄደ እንደዛ ከጨፈጨፈ እነ ጌታቸው ረዳ ስማ እነ ጻድቃን እኔ ጋር ሲሆን አይደለም እኮ አታውራ የምትለኝ እንዴት እነ ጌታቸው ረዳ እነ ጻድቃን በአሁን ሰዓት ለምን ከአብይ ጋር ሆኑ? አሁን እኮ እዚህ ሀገር ላይ አሁን ምንድነው አንተም ባለበት ሀገር ላይ እኮ ግብረ ሰዶም የሚፈጽሙ ሰዎች አሉ፣ ጌታቸውን የሚለበለቡ። ወንድ ልጅ እንደዛ ካልሆነ በስተቀር ከገዳዩ ጋር አብሮ አይቆምም። እንደዛ ካልሆነ በስተቀር ወይ ደግሞ የራሱ በጣም ጥሩ እሺ ህሊናውን ካልሸጠ በስተቀር አጭር እዚሁ ጋር ደግሞ ላስተካክለው። ደብረጽዮን ደግሞ ከሻዕቢያ ጋር ሄደ። ምን ትላለህ? ኧረ ተው እናውራበት። ተው እንደው በቃ
አንድ ደቂቃ እንኳን ስጠኝ፣ የኔን ሀሳብ እንኳን ልግለጽ። ምን ሆነ ነው ቀን ሙሉ አብሬ ኩዬ የሌሎቹን ሰምተህ እኔ ሲሆን አታዳምጠኝ። ያ የወንድሞቻችንን የትግራይ ልጆች ጄኖሳይድ ፈጽሞ በድሮንም በመሳር በምንም አጥፍቷቸዋል፣ ገሏቸዋል። ገባ? አሁን ደግሞ አማራ ክልል ላይ ገብቶ እየገደለን ነው፣ እየጨፈጨፈ ነው። ተራ በተራ ቀጣይ ማንን እንደሚገሉ አናቅም። ከሆነ አካባቢ የሆነ የእርኩስ መንፈስ የጴንጤቆስት የሚባል መንፈስ ይዞ መጥቶ እያጠፋን ነው የመንግስት። ስለዚህ አሁን ጅቦ የፈለገውን ቢጠይቅ እኔ ከጅቦ ጋር ቅሬታ የለብኝ። የተገደለ ማህበረሰብ ውስጥ የወጣ ልጅ ነው ጅቦ። አንዳንድ ጊዜ ነጥብ ቢጥልም ችግር የለው፣ ወንድማችን ነው። ገባ? እኛ እንረዷል። የፈለገውን ጥያቄ ቢጠይቀኝ እኔ እመልስለታለሁ፣ እንደ ወንድማዊነት ማለት ነው። ጅቦዬ ቂቤ እየቀባ እንደሆነ እንድታቅ እያለሳል እንዳትጠይቅ ጓደኛዬ፣ ችግር የለው። ቅቤ አልቀባው ምን አልለው ከፈለገ አዳምጧል፣ ግን እድል ይሰጠዋል። ጅቦ ጃፒ ላውራ አንድ ጊዜ። አብይ አህመድ አሁን ደግሞ በቃ የኛው ጉዳይ አላዋጣ ሲለው ሄጄ ደግሞ የያዘውን ጉዳይ ቆስቁሼ መዋጋት እፈልጋለሁ ብሏል አይደለ? ማንም የተጋፋው የለም። የአማራ ልጅ አትዋጋ አላለውም። አማራን እየገደለው ነው። ከአማራ ጦርነት ከፍቷል። ስለዚህ እነሱም እየተዋጉት ነው። ሄጄ ደግሞ ከኤርትራ ጋር ዋጋለሁ ካለ ይኸው የእግዚአብሔር መንገድ የማርያም መንገድ ከፍተንለታል። ይሂድ ይዋጋ። ማንም የአማራ ልጅ ግን ደም አይከፍልም። ምን አገባው? ገባ? አልተወረርን፣ አልደረሱብን። እየሄድክ በየቦታው ነገር እየፈለክ በየአካባቢው እየሄድክ ነገር እየፈለክ ያንተን ስልጣን ማንም ደሙን እየከፈለ ሊያስጠብቅልህ አይችልም። የመዋጋት መብት አለው፣ ነፃ ፍቃድ አለው። አንተም ነፃ ፍቃድ እንዳለ ሁሉ እሱም ነፃ ፍቃድ አለው። ሄዶ ይዋጋ። እናመሰግናለን ዮኒ፣ ቤትን ከፍተህ ስላወያየን። ጅቦ ጠይቅ። እስካሁን አላወራሁም። ጅቦሻ ሚውት ነው የማደርገው፣ ምንም አልተነፍስም። አንዳንዴ ምን መሰለ ብዙ ግራ የገባን ነገሮች አሉ ብዬ አምናለሁ። አብይ አህመድ ኤርትራን እዋጋለሁ ወይ ወራለሁ ሲል ሂድ የማርያም መንገድ ያርግልህ ምናምን የሚሉት ቀለል አድርገው ነው። ይህ ሰው ምን አሰበ ብለው ድንግጥ አይሉ። እንዴት በዚህ ጦርነት ውስጥ እዚህ መከራ ውስጥ ያለን እንዴት ይሄን ያስባል? ምን ደግሶልን ነው? አንዳንዴ ጭፍንም ይመስለኛል። ፖለቲካውን ለምሳሌ ለህዝብ የሚቀርብ ፖለቲካ አለ፣ ዲፕ ፖለቲካ አለ፣ ይቅርታ ለእንግሊዝኛው ዳርክ የሆነ ፖለቲካ አለ። ደግሞ እንዲህ በደረጃ ነው፣ ይቅርታ ይሆናል። እና አንዳንዴ ለህዝብ የሚቀርበውን ነው እዚህ የምንጫጫበትና ይሄ ዲፕ አለ። ዮኒ ሞዴልን አስገባው፣ ጆከር ነው። ቆይ አስጨርሰኝ። ሞዴላችን ገብቷል። ያውራበት እንዳተነፍሱ። ጅቦ ዲፕ ፖለቲካ ላይ ነው፣ ስነ ስርዓት። ሀሳቤ ግን ተቋርጧል እዚህ ቤት ያልሆነኝ እንግሊዝኛ። ቆይ አንዴ ማን ጂጂፋን ነው? ተረጋጋ። ዲፕ ብቻ ሳይሆን ዳርክም አለው፣ ጠቆር ያለ ሰው የማያየው ፖለቲካም አለ። ፕሊስ ለእንግሊዝኛ ይቅርታ ጆከር። እና ምን መሰለ ይህ ሰው አብይ አህመድ አማራ ላይ ክልል ላይ ውጊያ ላይ ነው። እንዴት ነው ኤርትራን በዚህ ደረጃ ደፍሮ ዋጋለህ ብሎ የሚሄደው? ለአማራ ምን ጠንስሶለት ነው? አብይ አህመድ በጣም ተንኮለኛ ነው፣ በጣም ከምታስቡት በላይ። ተንኮሉንም ማስፈራራቱንም ለአንተ አድርገው፣ እኔን እንዳታስፈራራኝ። ኖ ያለውን ነገር ብናየው ነው እንጂ ስለ ራስ ጉዳይ እንጂ ስለ አማራ ጉዳይ እንድትነካ አልፈልግም። ስለ ምግበ መግለጫ መናገር ትችላለህ። ስለ ራስ ስለ ጌታቸው ረዳ መናገር ትችላለህ። ስለ አማራ ጉዳይ ግን እንድትናገር እኔ ባለሁበት አልፈቅድም። ሀሳብማ በነፃነት መገለጥ አለ። እኔ ስለ ትግራይ ጉዳይ አያገባኝም። ስለ ትግራይ ጉዳይ ስታነሳልኝ ስለ ትግራይ ቆይ ያውራል እና እዚህማ ተቀምጬ እኔ ላይ ፖለቲካ እንሰራብኝ አልፈቅድም። በጨዋነት ስለ ኢትዮጵያ እኮ አማራን ይመለከታል፣ ኦሮሞን ይመለከታል፣ ትግራይን ይመለከታል፣ ደቡብን ይመለከታል። ራስ በራስ እንደዚህ አይነት ፖለቲካ ለጅቦ እድል ሰጥቶ ብቃት አለ ማለት ነው። ስለ ምግበ ይናገር፣ ስለ ምግበ ይናገር። ምግበ ምን አለ? እሱና ምግበ ጅቦ ትግሬ ነው። ስለ ቀይ ባህር ይገባናል እየጠየቀን፣ ምግበ ደግሞ ወደ 4 ኪሎ እየዘመተ ነው። ስለዚህ ልዩነት ጠይቅልን። እዚህ ጋር ስለሱ ጉዳይ መጀመሪያ ይናገር እንጂ እኛ ስለ ራሳችን ያወራነው ስለ ሰው ብሔር አላወራንም፣ አልነካንም። እኛ ይሄን ደግሞ ቤትን አስከብር። ጅቦ ግን በቃ ታንጫጫዋለህ አይደል? ችግር አለብህ። ማንንም አያንጫጫም፣ አስለቅሰዋለሁ።